ሰላም እንዴት ናችሁ? ጽጋቡ ነኝ። እንግዲህ ባለፉት 4-5 ቀናት ስለ ኢሉሚናቲ እያወራን ነበረ። ስለ እነዚህ 666 የሚባሉት የምስጢር ማህበራት ማለት ነው። በሰፊው አብራርቼላችኋለሁ። መጽሐፌም መታተሙን ነግሬያችኋለሁ። ገበያ ላይ ያለ ጃፈር ጋም አለ። አድማስ መጽሐፍት ቤት አያት አካባቢ ያለውም አለ። መግዛት ትችላላችሁ፣ አንብቡት። ዛሬ ግን ልነግራችሁ የፈለግኩት ስለ ሜዲቴሽን ነው። ኦኬ ሜዲቴሽን ኦኬ። እኔ ኖት እንዲመቸኝ ነው እዚህ መጽፈው እንጂ ትንሽ ሴቲንግ ችግር አለበት። እዚሁም ማየት አያስፈልጋችሁም። ዝም ብላችሁ የምለውን አዳምጡ። ስለዚህ ከአሁን በኋላ ምንድን ነው የምናደርገው? የእነዚህ የኢሉሚናቲ እንትን ሲስተም ምን ምን ማድረግ እንዳሰቡ ምን ምን ነገሮች እያደረጉ እንደሆነ እናጋልጣለን ማለት ነው። ኦኬ የእነሱ ሲስተም የእነሱ ቴክኒክ ሰዎችን የማጥመድ ቴክኒክ እናጋልጣለን ማለት ነው። ኦኬ ከነሱ አንዱ ሜዲቴሽን ነው። እንግዲህ በተለይ ኤንጂኦ አካባቢ ሜዲቴሽን እየተሰራ ነው በአሁኑ ጊዜ ራሱ ማለት ነው። በተለያዩ ስልጠናዎች ኤንጂኦዎች እነዚህ ግብረሰናይ ድርጅቶች ስልጠና ሲሰጡ ስብሰባ ሲያደርጉ ምናምን ሜዲቴሽን እየተሰራ ነው ያለው። ስለዚህ ሜዲቴሽን ምንድን ነው የሚለው እናያለን። ሜዲቴሽን የማያስፈልግ ነገር አጋንንታዊ ነው ባይ ዘ ወይ መታወቅ ያለበት ማለት ነው። አጋንንታዊ መሆኑ አሁን አሳያችኋለሁ ማለት ነው። ኦኬ መጽሐፌ ላይም የኢሉሚናቲ 666 ላይ በአካል የተደረገ ጥልቅ ጥናት በሚለው መጽሐፌም በዝርዝር አብራርቸዋለሁ። ኦኬ በደንብ ዲቴይል አብራርቸዋለሁ ማለት ነው። አንብቡት መጽሐፉን። አሁን ተወሰነ እነግራችኋለሁ ማለት ነው። ስለዚህ what is meditation? what is meditation? okay what is meditation የሚለው ሁለተኛ purpose or effect of meditation and when will be the effect seen? okay ችግሮቹ መቼ ነው የሚታዩት? ኢሚዲየትሊ ወዲያው ነው የሚታየን ማለት ሜዲቴሽን ስንሰራ ወዲያው ነው ጉዳቱ ወይንም አላማው ግቡ የሚመጣው ወይስ ከጊዜ በኋላ ነው እናያለን ማለት ነው። ኦኬ ስለዚህ መጀመሪያ ሜዲቴሽን ምንድን ነው የሚለው ሜዲቴሽን ማለት አንድ መሪ ይኖራል። ለምሳሌ 10 ሰው ካለ ሜዲቴሽን እንዲሰራ የታሰበ አንድ መሪ ይኖራል፣ ከፊት ሆኖ የሚመራ ማለት ነው። ያ ሰውዬ ምንድነው የሚያደርገው? በሀሳብ ወደ ሌላ ቦታ ይወስዳቸዋል ሰዎቹን ማለት ነው። ወደ ሌላ የማያውቁት ቦታ ባህር ሊሆን ይችላል፣ ሸለቆ ሊሆን ይችላል፣ ወይ ጫካ ሊሆን ይችላል፣ ወይ ጨለማ ነገር ሊሆን ይችላል። ወደዛ ነው የሚወስዳቸው። ይሄ የሜዲቴሽን ስርዓቱ መሪ ማለት ነው። በሀሳብ ይወስዳቸዋል፣ ወዳልታወቀ ቦታ ይወስዳቸዋል። ኦኬ ስለዚህ ከየት ሊጀምር ይችላል? ምናልባት ከጣት ምናምን ጣታችሁ እንደዚህ አድርጉ፣ ወይ ፀጉራችሁ እንደዚህ አድርጉ፣ ወይም ትከሻችሁ እንደዚህ አድርጉ እያለ አስጀምሮ አረሳስቶ ማለት ነው። ቀስ አድርጎ ወደ ሌላ ቦታ ይወስዳችኋል በሀሳብ ማለት ነው። ስለዚህ ማነው እየሄደ ያለው? አእምሯችን ነው እየሄደ ያለው። አእምሯችን ለብቻው እየሄደ ነው ማለት ነው ወዳልታወቀ ቦታ። ኦኬ አእምሯችን ነው እንጂ ሰውነታችን እዚሁ ነው ያለው። ኦኬ this is what meditation means። ስለዚህ ዋናው ዓላማው ምንድን ነው? ነፍስና ስጋ እንዲለያዩ ማድረግ ነው። ነፍሳችን ወይንም ህሊናችን ከስጋችን ተለይቶ ይሄዳል። ኦኬ ይለያያሉ፣ ነፍስና ስጋ ይለያያሉ ማለት ነው። ኦኬ ተለያይቶ ነፍስ ወዳልታወቀ ቦታ ትሄዳለች፣ ስጋ እዚህ ቁጭ ብሎ ይቀራል ማለት ነው። ኦኬ ስለዚህ ምንድነው ዋናው ዓላማው? ነፍስ ተለይታ ስትሄድ ስጋ ብቻው ሲቀር
ስጋ ብቻውን ከቀረ ያለ ነፍስ ዋጋ የለውም አይደለ? መጫወቻ ነው የሚሆነው። ዝም ብሎ ማለት እቃ ወይ ባልዲ ነገር ወይ የሆነ እንስሳ ነው የምንለው። ኦኬ። ምክንያቱም ያለ ነፍስ ባዶ ነው፣ ምንም ጥቅም የለውም። ኦኬ። ራሱን መከላከል አይችልም፣ ማሰብ አይችልም፣ ሪአክት ማድረግ አይችልም። ኦኬ። ስጋ ብቻውን ስለቀረ ያለ ነፍስ፣ ነፍስ ኦልሬዲ ሂዳለች፣ ወደ ሌላው ወስደዋታል። ኦኬ። አረሳስተው አባብለው ወስደዋታል ነፍስን። ምክንያቱም አእምሯችን ሄደዋል፣ ሌላ ጋር ያለ ነው። ስለዚህ ነፍስ ብቻውን አይነት ስጋ ብቻውን ቀረ ማለት ነው። ኦኬ። ስጋ ብቻውን ቀረ ማለት ነው። ኦኬ። ስጋ ብቻውን ሲቀር ምንድን ነው የሚሆነው? የሚከላከልለት ስለሌለ ውስጣችን ስጋችን ነፍስ ስለሌለ አጋንንት በቀላሉ ይገቡበታል ማለት ነው። ገብተው ቦታ ይይዛሉ። በቃ ኦልሬዲ በቀላሉ በቃ ምንም ፕሮቴክት የሚያደርግ ማለት የሚከላከላቸው የሚቃወማቸው ምናምን የለም። ሬዚስት የሚያደርጋቸው ነፍስ የለም፣ ስጋ ብቻውን ስለሆነ ማለት ነው። ስለዚህ ገብተው ስጋችን ላይ ይሰፍራሉ ማለት ነው አጋንንት። ኦኬ ዚስ ኢዝ ዘ ፐርፖዝ ኦፍ ሜዲቴሽን። ኦኬ ስለዚህ ሜዲቴሽን ዓላማው ምንድን ነው? ነፍስን ከስጋ ለይቶ በመውሰድ ስጋን ለብቻውን በማስቀረት አጋንንት እንዲገቡ ማድረግ ነው የሜዲቴሽን ዓላማ ማለት ነው። ኦኬ ሶ ይሄ ሜዲቴሽን ምን እንደሆነና ዓላማው አይተናል። ዓላማው አጋንንትን ስጋ ላይ ለመጫን ነው። ኦኬ አፕሎድ ለማድረግ ወይንም ዳውንሎድ ለማድረግ አጋንንት እንደ ኢንተርኔት እንደ ኮምፒውተር ዳውንሎድ ለማድረግ ማለት ነው። ኦኬ ሰውነታችን ላይ ለመጫን በዚህ ይሄ ትልቅ እንትን ነው ያለው፣ ትልቅ ዓላማ ነው ያለው። ኦኬ ይሄ አጋንንታዊ እንትን ነው፣ አሰራር ነው። ኦኬ ኦኬ ስለዚህ ግን ኢፌክቱ መቼ ሊታይ ይችላል ወይም የሚለው ደግሞ እንየው። ወይም መቼ ነው ሊታየን የሚችለው? አሁን 10 ጊዜ 20 ጊዜ ሜዲቴሽን ሰርተህ አጋንንት የለብኝም ወይም አልገባብኝም የሚል ሀሳብ ሊኖር ይችላል። ግን ኢን ዘ ሎንግ ተርም አይቀርም። አንደኛ አጋንንት መቼ እንደሚገቡ ገብተውብህ መሆን አለመሆኑ በቀላሉ ማወቅ ይከብዳል። ኦኬ ዝም ብለህ ማለት የምታየው ወይም በላቦራቶሪ መርምረህ የምትደርስበት ነገር አይደለም። ስፒሪት ነው፣ መንፈስ ነው። ኦኬ አጋንንት መንፈስ ነው አይደል? ስለዚህ ገብቶብኛል ወይ አልገቡብኝም ብለህ እርግጠኛ የምትሆነው ነገር የለም። በቃ ዛሬ ሜዲቴሽን ሰርቻለሁ ገብቶብኛል ብለህ መደምደም አትችልም። ኦር ሜዲቴሽን ሰርቻለሁ ግን 10 ጊዜ 20 ጊዜ ሜዲቴሽን ሰርቻለሁ ግን አጋንንት አልገባብኝም ብለህም ኮንክሉድ ወይንም መደምደሚያ የምትደርስበት ነገር አይደለም። ኦኬ ምክንያቱም ስፒሪት ነው፣ አይታይም። ሲስተሙ ነው መረዳት ያለብን። ኦኬ ሲስተሙ በቃ አጠቃላይ አሰራሩ ነው ማወቅ ያለብን እንጂ እያንዳንዷ አለብኝ የለብኝ እንትን ወደዛ መተማመን የለብንም ማለት ነው። ኦኬ ስለዚህ በአንድ ጊዜም ላይገባ ይችላል። በአንድ ጊዜ ሜዲቴሽን ላይገባ ይችላል። የሜዲቴሽኑ እንትን ራሱ ጥልቀት ራሱ ይለያያል። ባይዞ ከሰው ሰው ይለያያል። አንዳንዱ በአንዲት ሜዲቴሽን ብቻ ስጋውና ህሊናው ሙሉ በሙሉ የሚለይ አለ እና ኢሚዲየትሊ ሰይጣን የሚገባበት ወይም አጋንንት የሚገባበት አጋጣሚ አለ። አንዳንዱ ደግሞ 5-6 ሜዲቴሽን ከሰራ በኋላ አጋንንት የሚገባበት ሰው አለ። ለማንኛውም ግን ሲስተሙ በደንብ መያዝ ያስፈልጋል ማለት ነው። ሜዲቴሽን ብዙ ጊዜ የምንሰራ ከሆነ የአጋንንት ሰለባ መሆናችን ወይም አጋንንት አፕሎድ እንደሚደረጉብን ማወቅ ያስፈልጋል ማለት ነው። ሲስተሙ በደንብ ያዙት። ኦኬ ስለዚህ ጊዜው ሊለያይ ይችላል ነው። ኦኬ ስለዚህ እንደነገርኳችሁ ይሄ ኤንጂኦዎች አካባቢ ሁማኒታሪያን ኦርጋናይዜሽንስ ምንድን ነው የሚባሉት ይሄ ግብረሰናይ ድርጅቶች ኢቭን ሌሎች ድርጅቶች ጋር ይህ ሜዲቴሽን እየተሰራ ነው። ኦኬ ስለዚህ ኦፖዝ ማድረግ አለባቸው። ኦኬ አንሰራ ማለት አለባቸው። አያስፈልግም። ዋትስ ዘ ፐርፐዝ ምንድን ነው ዓላማው? ዓላማው ምንድን ነው? ለምንድን ነው የሚያሰሯቸው? ኦኬ ማስረዳት ይችላሉ። ኦኬ ነፍሳችን ወይም አእምሯችን ከስጋችን ተለይቶ ወደ ሌላ ሸለቆ ወደ ሌላ ባህር ወሰዱት። ኦኬ ዋት ኢዝ ዘ ፐርፐዝ? ኦኬ
ኦኬ አጋንንታዊ አይደለም የሚሉ ከሆነ ዋት ኢዝ ፐርፐስ? ለምንድን ነው ነፍሳችን ተለይታ ወደ ሌላ ሸለቆ ወደ ባህር የምትሄደው ወይም እንድትሄድ የሚደረገው? ለምን ዓላማ ነው? ምንድን ነው ያለው ሸለቆ ጋር? ምንድን ነው ያለው ባህሩ ጋር? ምንድን ነው ያለው? ኦኬ ስለዚህ እነሱ ጀስቲፋይ ማድረግ አይችሉም። በዚህ ዓላማ ሜዲቴሽን ጥሩ ነው ብለው ሊያብራሩልን አይችሉም። በፍጹም አይችሉም። ምክንያቱም ፐርፐዝ የለውም። ኦኬ ከዚህ አስነስቶ ያ ሜዲቴሽን የሚመራው ሰው መጀመሪያ እዚህ ተራራ ላይ ሄድክ፣ ከዛ ተራራ በረህ ባህር ምናምን ነው የሚያስገባ፣ ወደ ሸለቆ ምናምን ነው የሚያስገቡ። ኦኬ በሀሳብ ማለት ነው። ስለዚህ ምንድን ነው ዓላማቸው ነው? ይሄን ጥያቄ ጠይቋቸው። ለነሱ የሚያሰሯቸው ሰዎችን ጠይቋቸው። ዋት ኢዝ ፐርፐዝ ብላችሁ ጠይቋቸው። ባህር ጋር የሚሄደው ለምን ዓላማ ነው? ወይም ሸለቆ ከምትወስደኝ በሀሳብ ምንድን ነው ዓላማ ብላችሁ ጠይቋቸው። ኦኬ ይሄ ማሰላሰል አይደለም። ማሰላሰል ቁጭ ብለህ ከራስህ ጋር ነው የምታወራው። ኦኬ ራስህን በቃ ነገ እንደዚህ አደርጋለሁ፣ ከነገ ወዲያ እንደዚህ አደርጋለሁ ብለህ ታስባለህ። ኦኬ ራስህን ማረጋጋት ትችላለህ ቁጭ ብለህ ማለት ነው። ይሄ ኖርማል ነው። ኦኬ ያለፈውን ማስታወስ ትችላለህ። የሚመጣውን የአመት 2 ዓመት እቅዶችን ማሰላሰል ትችላለህ። ኢትስ ጉድ። ግን አእምሮህን ለይተህ ወደ ሌላ ሸለቆ ወደ ሌላ ባህር የምትወስድበት ምንም አይነት ምክንያት የለም። ፎር ዋት ፐርፐዝ? ምንም አይነት ምክንያት የለም። ኦኬ ስለዚህ ቻለንጅ አድርጓቸው። ምንም አያስፈልጋቸው። ይሄ ነፍስና ስጋ ማለያየት የለባቸውም። ኦኬ አንድ ላይ ነው የተፈጠሩት። ነፍስና ስጋ ተለያይቶ መኖር ስለማይችሉ ነው አንድ ላይ የተሰጠን አይደል እንዴ? ፈጣሪ ነፍስና ስጋችን አንድ ላይ አድርጎ የፈጠረን በዓላማ ነው። ኦኬ አንዱ ከአንዱ ስለማይለያይ ነው። ኦኬ ባይ ዘ ወይ ሜዲቴሽን ላይ ነፍሳችን ወደ ሌላ ስትሄድ፣ ወደ ባህር ወደ ሸለቆ ስትሄድ ወይም ሲወስዷት ገላችን ባዶ ነው የሚሆነው አልኳችሁ አይደለ? ገላችን ባዶ ሲሆን ደግሞ አጋንንት ይገቡበታል ብያችኋለሁ። ነፍስ ትመጣለች፣ አይዞህ ጋር ትመለሳለች። አይዞህ ስትመጣ ግን የነበረው ቦታዋ አታገኝም። ኦኬ ምክንያቱም አጋንንት ተቆጣጥሮታል ቦታ። ኦኬ ስለዚህ ይሄ ተፈጥሯዊ ቅዱስ መንፈሳችን ወይንም ነፍሳችን ቦታ ያጣል ማለት ነው። አጋንንት ተቆጣጥሮታል ማለት ነው፣ ወይም ዶሚኔት ያደርጉታል። ነፍሳችን የሚመለስ ቢሆንም ግን ዶሚኔት ማድረግ አይችልም። ይሄ ገላችን በሙሉ ሰውነታችን መቆጣጠር አይችልም። የተፈጥሮ ነፍሳችን ማለት ነው። የተፈጥሮ ነፍሳችን ኃይል ያጣል ማለት ነው። ምክንያቱም እሱ ሸለቆ ባህር ሂዶ እስኪመለስ ድረስ አጋንንት ገብቶበታል ሰውነታችን። አጋንንቱ ተቆጣጥሮናል። ኦኬ አእምሯችን፣ ሰውነታችን፣ ልባችን በሙሉ አጋንንት ይቆጣጠሩናል። ኦኬ ስለዚህ ነፍስ ስትመጣ የነበረው ፓወሯ የነበረው ስልጣኗ አታገኝም ማለት ነው። በማን ተንጥቃለች? በአጋንንቱ ማለት ነው። ምክንያቱም ስጋችን ባዶ ሲሆን ባዶ እያለ አጋንንት ተቆጣጥረውናል ማለት ነው። ኦኬ ሶ this is what I have about meditation ምንም አያስፈልግም፣ ጥቅም የለውም። ጉዳት ግን ነግሬያቸዋለሁ። ኦኬ ስለዚህ በቀላሉ ደግሞ እንዳታዩ አይዘው። ይሄ ብዙ እንትን ተደርጎም ብዙ በጀት ተደርጎለት እየተሰራ ያለው ጉዳይ ነው። እነዚህ ኢሉሚናቲዎች በጀት አድርገው ሜዲቴሽንን ለማስፋፋት ብዙ ነው ጥረት እያደረጉ ያሉት ማለት ነው። ኦኬ ስለዚህ በቀላሉ እንዳታዩት። ኦኬ ያቺ ሜዲቴሽን እኮ 5 ደቂቃ 10 ደቂቃ ልትሆን ትችላለች፣ ወይ 20 ደቂቃ ልትሆን ትችላለች። አጭር ናት፣ ግን የሰው ህይወት ሙሉ ነው የምታበላሸው። ኦኬ ስለዚህ በቀላሉ እንዳታዩት አደራ እላለሁ። ጥያቄ ካላችሁ ኮሜንት ላይ ያሳውቁኝ። ይሄ ሜዲቴሽን፣ ኢማጂኔሽን እነዚህ ሁሉም መጽሐፌ ላይ አብራርቻቸዋለሁ በደንብ በዲቴይል ማለት ነው። ኦኬ መጽሐፉ ከ4-5 ቀን በታተሙ መጽሐፌ ማለት ነው። ስለዚህ መጽሐፉም እዩት። ጥያቄ ካላችሁ ደውሉ። ስለ ሜዲቴሽንም ስለ ኢማጂኔሽንም ኢቭን ስለ መገለጥ ምንድን ነው መገለጥ የሚሉት ነገር ደግሞ አላችሁ አሁን እያመጡት ያሉት ማለት ነው። እነዚህ በሙሉ አጋንንታዊ ናቸው። ኦኬ ስለዚህ መጽሐፉ በደንብ እዩት።
በተለይ ምዕራፍ 2 አካባቢ በደንብ ዲቴይል ማየት አለባችሁ። ኦኬ ይሄ መንፈሳዊ የሆነ ሰው ኢሉሚናቲዎች ውስጥ እጅ ሲገባ ምን ያደርጉታል? መንፈሳዊ ያልሆነ ሰውስ ምንድን ነው የሚያደርጉት? እነዚህ ሁሉ ወደ 15-20 ፔጅ ነው የወሰደብኝና አንብቡት። ለምን ዓላማ ነው በሙሉ አብራርቼዋለሁ ማለት ነው። ኦኬ ስለዚህ ጥያቄ ካላችሁ እንደነገርኳችሁ መደወልም ትችላላችሁ። ይሄ የህይወት ጉዳይ ነው። ይሄ በቀላሉ እንዳታዩት። ኦኬ ቴንክ ዩ